for today, for my success is all እናንተም አላችሁበት። Thank you so much. አመሰግናለሁ ስለናቃችሁኝ። በሰው ብከብርማ ለኔ መጥፎ ነበር የሚሆነው። በሰው ስትከብሩ በእግዚአብሔር ፊት ሞገስ አታገኙ። የተናቀው የተገፋው መሬት ላይ የተጣለው ግን እግዚአብሔር ፊት ሞገስንና ክብርን ያገኛል። ቢኮዝ ራሱን ዝቅ ያደረገ ከፍ ይላል የሚለው ራሱን ግን ከፍ የሚያደርገው እና እንደዛ ነው። ምን ልላችሁ ፈልጌ ነው? ልበቀናው ነው አላልሽም ምናምን አሁን የምትፎግሩ ሰዎች አላችሁ። የምትፎግሩት ግን የእውቀታችሁ ማነስ እንጂ የኔን ንግግር አይደለም። ገባችሁ? የእናንተ የእውቀት ማነስ ቢኮዝ ማይንዳችሁ ስናገር የመረዳት መጠኑ በጣም ያነሰ ስለሆነ የምትረዱበት ወይ በእናንተ በራሳችሁ ሳቁ። ቢኮዝ እኔ የማወራው ነገር ኢትስ ክሊር። ስማርት የሆነና ጭንቅላት ያለው ሰው በደንብ ይገባዋል ምን እያወራው ነው። ስትስቁ ግን ምን እንደሚሰማኝ ታውቃላችሁ? በንግግሬ ካሾፋችሁ የእናንተ ማይንድ የኔን ንግግር እንኳን ቶለሬት ማድረግ አይችልም። ኦር ደግሞ ላይ አይገባውም ማለት ነው የኔ ንግግር። በጣም አዝናለሁ። እንደዛ ነው ማስበው ነው። በጣም ርቄ ሄጃለሁ ማለት ነው ያስባለሁ። በእናንተ ማይንድ ግን ለማስረዳት ግዴታ መሳደብ አይጠበቅብኝም። ትላንት ተሳደብኩ። ትላንት ከተሳደብኩበት ደግሞ I have to move on. I have to work for my future. እንዲህ ስድብ ጋዛው ካላችሁ ትላንትና እከሌን ትላንት የሚሳደባል ዛሬ የሚሳደባል ስንት ዓመቱ ትሳደባል? ስንት ዓመቱ? ዲቦራስ ትላንት ትሳደብ ነበር፣ ተወች፣ ወደ እግዚአብሔር ተመለሰች፣ በራሷ አይዲያ መጣች፣ የራሷን አይዲያ ክሬት አድርጋ መጣች። አያችሁ ልዩነቱ? ስድብ ጋር እዛው ጋር መቀመጥና ሙቭ ኦን ማድረግ ይለያያል። እዚህ ቲክቶክ ላይ ደግሞ ኮሜንት የጻፈ ብቻ አይደለም እሺ ቲክቶክ የሚያየው በጣም ብዙ ስማርት እና በጣም ብዙ ጭንቅላታቸውን የሚጠቀሙበት በጣም ብዙ እውቀት ያለው ማህበረሰብ ያለ እና ባዶነት ትድድድድድ እያለ ሲጮህ ማለት ነው እስማ ብሎ የሚታዘበው እንዳለ ማወቅ አለባችሁ። እነዛ ሰዎች እኮ ናቸው ዛሬ እኔ ሰፖርተር ሆነው የቀሩት። የኔ ሰፖርተሮች እንደማን ነው የሚመስሏችሁ? ማን ይመስላችኋል? እናንተ ቡሊ ስታደርጉኝ ያዘኑልኝ ሰዎች እኮ ናቸው። ያ ማለት የእናንተ ቡሊመንት በአንድም ሆነ በኔ ላይ እያሳደገኝ ነው ማለት ነው። yes እናንተ ቡሊ የምታደርጉት ሰው እንዲርቀኝ ኦኬ። እናንተ ቡሊ የምታደርጉኝ ዲቦራ እኮ እንዲህ ናት ወይ እሷ ስታስጠላ የምትሉት ሰው እንዲርቀኝ። በተቃራኒው ግን የቲክቶክ ሪከርድ እንድሰብር ነው የሆንኩት እኔ። ካሉኝ እግዚአብሔር ይመስገን እጃቸው ይባረክ ካሉኝ ኮራ ዘና ካሉ ሰፖርተሮች የተነሳ ቲክቶክን ሪከርድ ነው የሰበርኩት። እንደ ቡሊመንቱ ማቢውን ኖሮ እንዳገፈታተራችሁ ማቢውን ኖሮ አወዳደቃችሁ መጥፎ ነው የሚሆነው። ግን እግዚአብሔር እንደ ሰው ስላልሆነ እና እንደዛ ነው። የእናንተ ቡሊመንት በአንድም ሆነ በሌላ በጣም ነው የሚጠቅመኝ። የእናንተን ባዶነት ማይበት፣ ጭንቅላታችሁ እንዳላደገ ማይበት፣ በህይወታችሁ ለውጥ እንደሌለ ማይበት፣ ከትላንቱ ዛሬን አንድ አይነት እንደሆናችሁ ማይበት፣ ከክፋት ውጭ ጭንቅላታችሁ ማሰብ ምንም ነገር እንደማይችል ማይበት ስለሆነ ቡሊ ስታደርጉኝ ሳይ ታዝናኑኛላችሁ። የጭንቅላት መቀጨጫችሁ ያስገርመኛል፣ ያስደንቀኛል። ዘንድሮ
ይሄ ሰው ዘንድሮም ጭንቅላቱ እንደቀጨጨ ነው ማለት አልተቀየረም ማለት ነው ላለው ቢኮዝ ጭንቅላታችሁ እንዲገመት ነው የምትሆኑት። እና ያቺ ድሮ ዲቦራ እቺ ላይክ ስድብ ስትሰድቧት ስሜታዊ የምትሆነው ዲቦራ የምታለቅሰዋ ዲቦራ ለምን ሰደቡኝ ብላ የምትነጫነጫዋ ዲቦራ እራሷን ለማስከበር ብላ የምትሳደበዋ ዲቦራ ቁፍር አድርጌ እንዳትነሳ ቀብሬያት እቺ እዚህ ጋር የምታዩት ዲቦራ ማንም አያውቃት። አዲሱ ማንነቴን ከገነባው የትኛውም የሶሻል ሚዲያ ሰው ጓደኛዬ ስላልሆነ እደግመዋለሁ። አዲሱን ማንነቴን እቺ አዲሷን ዲቦራ ከገነባው በኋላ የትኛውም የሶሻል ሚዲያ ሰው ጓደኛዬ ስላልሆነ ምቀርበው ሰው አለ ኦብቪየስሊ፣ እምወደው ሰው አለ ኦብቪየስሊ። ጓደኛ እንትን ማለት የኔን ማይንድ ሴት የለም መጥኖ ላይ ገምቶ ላይ ከሚችል ሰው ማንም ነው ላይክ ማለትም ማለት ነው ታውቃላችሁ። ባን አታቆኝም ያልኳችሁ እቺዋን አዲሷን አታቋት። እቺዋ አዲሷ በጣም ብዙ ፕሮጀክት ይዛ የምትመጣው ብዙ ሰዎችን የምታግዝ ብዙ ሰዎችን የምታጠነክር ራሷ በዛ ላይ ደግሞ ማለት ነው ማጠነክረው ማለት ነው ራሴ ያለፍኩበትን ወይ በመመርኮዝ ነው እንጂ በሰው ወይ አይደለም። እኔ አትችይም የምትባል አንድ ሴትን ብድግ አድርጌ አንስቼ ሰፖርት ማድረግ እፈልጋለሁ። ሰፖርት ማድረጋት ግን ማለት ነው ለብሮ ሰፖርት ማድረጋት እኔ እኮ የሆነ እንዲ ኢንቨስትመንት ላይ አታርጊ የምፈልገው ሰው የሚፈልገው ነገር ላይ ነው የሚሰራው። ሰው ሆቢው የሆነው ነገር ላይ ነው የሚሰራው። ሰው ለጭንቅላቱን ሰላም የሚሰጠው ነገር ላይ ነው የሚሰራው እንጂ ሰው እከሌ እንዲያጨበጭብላችሁ ከኖራችሁ ሳትኖሩ ነው የምትሞቱት። በደንብ ስሙኝ። ሰውን ለማስደሰት ኦር የሆነ ሰምባዲ ኦ ማይ ጋድ ይሄ ሰው እኮ እንዲያለው እንድትባሉ ከኖራችሁ ሳትኖሩ ሰው ብቻ ክላፕ እንዲያደርግላችሁ፣ ክላፕ ካላደረገላችሁ ፊሊንጋችሁ ዳውን ይሆናል። ክላፕ ሲያደርግላችሁ አፕ ኖ። እኔ ክላፕ አድርጋችሁልኝ አይደለም እዚህ የመጣሁት። እየተሰደብኩ እየተረገጥኩ ኔጌቲቭ አመለካከት እየተሰጠኝ ነው ወደዚህ እዚህ የመጣሁት ነው የቆየሁት። ስለዛ የእናንተ ጨብጨባ አያስደነግጠኝም። የእናንተም ኩነኔ አይረብሸኝም፣ ባደራ አያደርገኝም ከምሰራው ስራ። እንደውም የሀገሬ ላይፍ ባለፈው ሳምንት ስንት ነበር? 30 ሺህ ነበር። እንደውም ሰው እየጨመረ ጌመሮች የሚገራርሙ ጌመሮችን እያመጣው እያጫወትኩ እንደገናም ደግሞ የማዳም ቅመም ጀማሪ ጌመር መካከለኛ ጌመር ቀን እየቆረጥኩ እንደውም በደንብ እንድሰራበት ነው ፕላኔ ላይ የምታደርጉኝ እንጂ ከፕላኔ ፈቀቅ እንድራታረጉ ነው። ፈቀቅ አልልም። የስ ሪከርደሮችን ይጨምራል፣ ሁሉንም ያሳትፋል። እና በጣም የገረመኝ ፓርት እሱ ነው። ላይክ የሆነ ሰው በተለይ የሆነ ሰው ሲያወራ በሉ ትልልቁ ገስት ጌም ላይ እኛ ወደ ደሃዋ ጌማችን እንመለስ። ጥቅመኛቱ ነው የሆነ ሰምባዲን የራሳችሁን ገስት ጌም ፖፑላር ለማድረግ የሰውን ስራ ማጣጣል which is totally different። አንዳንድ ሰው ግን ከማይንዱ ጋር የማይሄድ ንግግር ሲናገር ታዩትና ትልቁ ዳቦ ሊጥ ሆነ ትላላችሁ ወይ እንዲህ ነው እንደ ሰው ምናምን ሆነ ሪስፔክት መስጠቱት ሰው አለ አይደለ? የምታከብሩት ሰው። አንዳንድ ሰው ባያወራ ዝም ሲል የሚያምር ሰው አለ። ባይዘው ዝም ሲል ባያወራ ልክ ሲያወራ ማይንድ ሴት ውስጥ ስለኩት ወይኔ
ለዛ ነው ቡሊ ካላቆማችሁ በሰው ላይ እየተመቀኛችሁ ሰውን ድባቅ መጥቶ እኔ ያን ሰው አቃጥዬ እኔ ገንኜ ነድጄ ይታያለሁ የሚለው ከሆነ ፕላናችሁ መቼም በህይወታችሁ ላይ ፈቀቅ የሚል ነገር የለም። እግዚአብሔር ምስክሬ ነው። ሰው ላይ ተረማምጄ አንገቱ ላይ ቆሜ ኦር ደግሞ ጭንቅላቱን እንደ ባብ ረግጬ ነው የምቆመው እዛ ሰው ላይ ለምቆመው ካላችሁ እግዚአብሔር ምስክሬ እንዳማራችሁ ቆጣሪ ሆናችሁ ትቀራላችሁ እንጂ እቤታችሁ ፈጣሪ ያስቆጥራችሁ። ቁጭ ብላችሁ የሰውን ሰክሰስ ቆጣሪ፣ ሰው ቤት የሚደረገውን ነገር ቆጣሪ ነው የምትሆኑት። ኦኬ ለዛሬ ይበቃችኋል። እንዴት ነበር ንግግሬ? ከካራክተር ሳልወጣ ነገሩ ከካራክተር ሳልወጣ ነገሩ እንዴት ነበር? እውቀት የተሞላው ነው አይደል? እውቀት የተሞላው ነው አይደል? አሪፍ ነው አይደል? በነገራችን ላይ ቡሊመንት ሌላ የሚጨምረው ነገር ምንድነው ተቀላችሁ? ደጋፊም ያበዛል። ያ እና እንደዛ ነው። እውቀት በቃ ያ ነው የሚያስፈልገው። እግዚአብሔር የማይከብርበትን ነገር ማድረግ አልፈልግም። ከትላንትናው ዛሬ ሙቭ ኦን አድርጌያለሁ። ይሄ ረገጣ ምናምን አይደለም። ይሄ ትክክለኛ የዕለት ጉርሻ ይባላል። ምን ሆነ ተቀም የዕለት ጉርሻ እና ውዶቼ እስከ ማታ አሳውቃችኋለሁ ሀገሬ ላይቭ ጌም መቼ እንደሚሆን። ግን ከትልቆቹ ሰከንድ ራውንድ በፊት የማን ነው የሚቀድመው? እስቲ ኮሜንት ላይ ጻፉ። የማን ነው የሚቀድመው? የማን ነው የሚቀድመው? የማን ነው የሚቀድመው? የእናንተ ነው የሚቀድመው። ወዳችኋለሁ። ግን ለእናንተ ብዬ ቪዲዮ ስሰራ ግዴታ ኮሜንት ላይ መሳተፍ አለባችሁ። ከኮሜንት ላይ ነው መልምዬ ማውጣው። 8 ሰው ማለት ነው መልምዬ ማውጣው። ታርጌቱን ነግራችኋለሁ፣ እንዴት እንደሆነ ነግራችኋለሁ። የእናንተ በጣም ትንሽዬ ነው። ላይክ ሰውም አዳዲስም ስለሆናችሁ ምንም አብዛኛው አሁን አዳዲስም ስለሆናችሁ ትንሽ እንትን ነው የምትጠየቁት። በዛውም እነግራችኋለሁ እንዴት እንደሆነ። ወዳችኋለሁ። ወይ ዛሬ ወይ ነገ ቪዲዮ ሰራላችኋለሁ። እዛ ቪዲዮ ላይ ኮሜንት ትጽፋላችሁ። የምትጽፉት ኮሜንት ላይ ነው። ከዛ ኮሜንት ላይ ነው መልምዬ ማውጣችሁ። ቪዲዮ ላይክ ፒን ላይ ያደረኩትን ቪዲዮ አዳርሱልኝ። አደራ ፒን ላይ ባደረኩት ቪዲዮ አሁን ያደረኩት ቪዲዮ ማለት ነው ኮሜንት ጽፉ። እዛ ኮሜንት ላይ አሁን ፒን ያደረኩት ቪዲዮ ላይ ኮሜንት ጽፉ። እዛ ኮሜንት ላይ ላይክ 500 ላይክ ያገኘ ሰው የኮይን ሽልማት ይኖራል ማለት ነው። ከ5000 እስከ 10000 የኮይን ሽልማት ጀስት ኮሜንት ጽፎ ላይክ ስላገኘ ብቻ። ወዳችኋለሁ። የመጀመሪያ ፒን ያደረኩት ቪዲዮ ላይ 500 ላይክ ያገኘ በኋላ እንገናኛለን። ወዳችኋለሁ። ባይ። ውሃ እየጠጣችሁ ጁስም ጠጥ